ሰላም ሰላም ውድ የስፖርት ዜና አድማጮቻችን ሰበር የሆነ ዜና ይዘን መተናል። የባየር ሙኒክ ፕሬዝዳንት ከሪያል ማድሪድ ፍላጎት ጀርባ የሚካኤል ኦሊሴን መሸጥ ውድቅ አደረጉ። የባየር ሙኒክ ፕሬዝዳንት ኸርበርት ሃይነር ፈረንሳይ ኢንተርናሽናል ሚካኤል ኦሊሴ ወደ ሪያል ማድሪድ ሊዘዋወር ይችላል በሚል የሚወሩትን ወሬዎች በሙሉ ውድቅ ማድረጋቸውና ተጫዋቹ በምንም አይነት ሁኔታ እንደማይሸጥ አስታውቀዋል። የ24 ዓመቱ ባለተሰጥኦ ሚካኤል ኦሊሴ በ2025-26 የውድድር ዘመን ለባቫሪያኑ ክለብ ባደረጋቸው 52 ጨዋታዎች ላይ 53 ግቦችንና ለጎል የሚሆኑ ኳሶችን በማመቻቸት ድንቅ ዓመትን ማሳለፉን ተከትሎ ከስፔን ዋና ከተማ ማድሪድ ትልቅ ፍላጎት እንዲያድርበት አድርጓል። ይሁን እንጂ ባየር ሙኒክ ፕሬዝዳንት እስካሁን ከሪያል ማድሪድ የቀረበ ምንም አይነት ይፋዊ ጥያቄ እንደሌለ ገልጸው የሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ጥያቄ በማቅረብ ጊዜያቸውን እንዳያጠፉ መክሯል። ይህ በእንዲህ እንዳለ ኸርበርት ለጀርመኑ ታዋቂ የዜና ማዕከል ቢልድ በሰጡት መግለጫ ሚካኤል ኦሊሴ ባየር ሙኒክ ተጫዋች ነው፣ ለረጅም ጊዜ የሚያቆየው ኮንትራት አለው። እኛ ተጫዋቹን የሚሸጥበት ምንም አይነት ፍላጎት የለንም። ፍሎሬንቲኖ ፔሬዝ የዝውውር ጥያቄ ማቅረብ ቢፈልግ እስካሁን ድረስ ያደረገው ነገር ባይኖርም ራሱን ከድካም ሊጠብቅ ይችላል። ምክንያቱም በ150 ሚሊዮን ዩሮ ወይም ደግሞ ከዛ በላይ በሆነ ሂሳብ እንኳን ተጫዋቹን የምንለቅበት ምንም አይነት ምክንያት የለም በማለት ዝውውሩ የማይታሰብ መሆኑን ተናግሯል። ይህንንና አዳዲስ መረጃዎችን ከኛ ጋር እንዲደርሳችሁ ላይክ፣ ሼር እና ኮሜንት በማድረግ ሀሳባችሁን ግለጹልን። ታንኪዩ